የዓለማችን ትልቁ የፖለቲካል ውጥረትና የሲኩሪቲ ኮምፒቲሽን ወይም የደህንነት ውድድር ያለበትን ቦታ ላሳያችሁ። ቦታው የደቡብ ቻይና ባህር ተብሎ ይጠራል። 90% የሚሞላውን ባህር ቻይና እንደ ባህር ድንበሯ አድርጋ ነው የምትቆጥረው። ይህም ከቪየትናም፣ ፊሊፒንስ፣ ማሌዥያ፣ ቡርናይ እና የኢንዶኔዥያ ባህር ድንበር ጋር ያጋጫታል። ይህ ግጭት ብዙ ጊዜ የሚዘገበው የኢኮኖሚ ጥቅም ተደርጎ ነው። ባህሩ ላይ የአሳ ሀብትና የተፈጥሮ ነዳጅ ስላለ ያው ባህሩን የተቆጣጠረ በዛ ይጠቀማል ይባላል። ይሄ በራሱ እውነት ቢሆንም ግን ብዙ ጊዜ ሪፖርት የማይደረገውን ነገር ላሳያችሁ። የቻይና 40% ንግድና ለኢኮኖሚ ወሳኝ የሆነው 80% የሚሞላውን ነዳጅ ኢምፖርት የምታደርገው በዚሁ ባህር ላይ ነው። እነዚህ ደግሞ የአሜሪካ የጦር መንደሮች ናቸው። እነዚህን የአሜሪካ የጦር መንደሮች ቻይና እንደ ስጋት ነው የምታየው። ለምሳሌ በሁለቱ ሀገሮች ጦርነት ቢነሳ አሜሪካ ቻይና ነዳጅ ሆነ ንግድ እንዳታንቀሳቀስ ባህሩን ዘግታ የቻይና ኢኮኖሚ እንዲቆም ወይም እንዲወድቅ ማድረግ ትችላለች። ቻይና ለዚህ ስጋት መልስ ለመስጠት የደቡብ ቻይና ባህር ላይ የሰው ሰራሽ ደሴቶችን እያቆመች የጦር መንደሮችና የአየር ማረፊያዎችን እየሰራች ነው፣ ባህሩ ላይ ኮንትሮል እንዲኖራት። ነዳጅ ኢምፖርት የምታደርግበትን ሌላ አማራጭ በሩሲያና በሚያንማር ፓይፕላይን ወይም ቦዮችን ዘርግታለች። እንደዚህ አይነት ቪዲዮ እንዲደርሳችሁ ላይክ እና ፎሎ ማድረግ እንዳትረሱ።